ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንዴት ናችሁ? ይህ የማርያም ባልትና ነው። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁናለሁ። ዛሬ ደግሞ በጣም የሚገርምና የሚደንቅ ትምህርት ይዤላችሁ መጥቻለሁ። እዚህ ጋር እንደምታዩት ምን ይሆን ምንድነው ብላችሁ ልገምቱ ትችላላችሁ። ይህ የምታዩት ቀበርቾ ነው። ቀበርቾ እንግዲህ በኢትዮጵያ ውስጥ በጣም ብዙ ቦታ አለ። ጉልቶች እናቶች ይሸጡታል። እንዲሁም ቤተክርስቲያን አካባቢ ሲኬዱ ከጣን ጋር ጭሳጭስ ብለው አብረው የሚይዙት ማለት ነው። እሱ ቀበርቾ ግን ኦሪጂናል እና ፌክ እንዳለው ልንገራችሁ በዚሁ አጋጣሚ። እዚህ ጋር የምታዩት ኦሪጂናል የሆነ ቀበርቾ አለኝ። አሁን ይህን ቀበርቾ ለመሽጠት ያዘጋጀሁት ነው። ማለትም ሰነጣጥቄው ፈነካክቸው በቢላው አድርጌው እዚህ ጋር እንደምታዩት እያጨስኩት እገኛለሁ። ለህፃናት ልጆች ህፃናቶች ሲነጫነጩብን እንዲሁም የሰው አይን ዞር ሲልባቸው ለብዙ ነገር ይጠቅማል። ስራም ቦታ በፈለግነው ቦታ ማጨስ እንችላለን። እንግዲህ ወደ ቀበርቾ ጥቅም ስመጣ ከጥቅሙ በፊት የሆነ ነገር ልንገራችሁ። ቀበርቾ እርጥብ ሆኖ ነው የሚመጣው። እኛ እንደዚህ ሰነጣጥቀን አድርቀነው ነው። ካልደረቀ ምን ይሆናል? ይሄ ነጭ ነጭ የምታዩት ይሻግታል ማለት ነው። ከሻገተ ወደ መጣል ደረጃ ነው የሚደርሰው። መድረቅ አለበት ፀሐይ ላይ፣ ከዛ መሰነጣጠቅ አለበት። አያችሁት? እንደዚህ ሳደርገው ስብር ሳደርገው ገና እርጥብ ነው፣ በደንብ አልደረቀም። አሁን ላይ ቀበርቾ በጣም እየተወደደ ነው ያለው። በፊት አሁን እቺ ቀበርቾ እንደምታዩት የ200 ወይም የ300 ብትሆን ነው። አሁን ላይ እቺ 600 700 ብር ነው። ለምን? ሁሉም ሰው ጥቅሙን እንትን እያለው ነው። በሶሻል ሚዲያዎች በተለያየ እንትኖች ዩቲዩብ ላይ ቲክቶክ ላይም ጥቅሙን ሰርች ብታደርጉ ታገኙታላችሁ። አንደኛ ልጆች በቶንሲል በሚታመሙ ልጆች ከጠቀመኝ አንዷም እኔ ነኝ። በጣም ተጠቅሜበታለሁ። እውነት ለመናገር ቶንሲል አሞኝ ለጊዜው አስታክሶልኛል። እየተጉመጠመጥን እንታጠብበታለን፣ ይጠጣል። እንዲሁም በወር አበባ በወር ሴቶች ፔሬድ ላይ በሚሆኑበት ሰዓት ያንን ቢወስዱት ወይም ቢታጠቡበት ጥሩ ፍቱን መድኃኒት ሆኖ ያገኙታል ማለት ነው። ሁለተኛው ደግሞ ሆድ መንፋት። እኔ እንደውም ይሄን አላመንኩም። በቃ አንዳንድ ነገር ላይ ማለት የሚወራውን ሁሉ ተግባራዊ ከማድረግ መጠኑን ቀነስ አድርገን መሞከር አይከፋም። ይሄ ምንም እንጨት ነው፣ ምንም አይጎዳም ብዬ ሆዴ መንፋት እንትን ሲኖር መጠቀምም በጣም ቆንጆና በጣም አሪፍ ነው። እንዲሁም ደግሞ ወደ በእንትን ደረጃ ራሱ በእኛም በክርስቲያኑ በሙስሊሞችም ነው የህንድ ቅጠል ወይም ቆስጠንጢኖስ በመባል ይታወቃል። ይሄ የቀበርቾ እንትን ማለት ነው። ወንዶች በተለይ በጣም ይጠቀሙበታል። አረቦች ጋርም ስትሄዱ ውጭ ላይ አሉ ያጨሱታል። ለልጆች ስለማቀው ነው። ከዛ በፊትም ልጆች አመማቸው ወይም እንትን ከተባለ ይህን ቀበርቾ እንደሚያጨሱት አውቃለሁኝ። በሃይማኖት በማንኛውም ቦታ የተከበረና የተወደደ ቅጠል የዛፍ ቅጠል ነው ማለት ነው። ስለዚህ ሁላችሁም ተጠቀሙበት እላለሁ። ሌላ ስለ ቀበርቾ ማለት ከቻልን በጣም ብዙ ሊኖር ይችላል። እኔ የማውቀውን ነው የማካፍላችሁ እና ከጠቀመኝ ከተማርኩበት ነው። ከቤታችንም ባይጠፋ መልካም ነው። በተለይ በልጆች በሚታመሙብን ትኩሳት በሚይዝባቸው ሰዓት ብናጨሰው አሪፍ ነው ላለው። በተለይ በሌላ ቪዲዮ ይጠቅማል ብዬ የማስበውን ነገር ሁሉ ይዤላችሁ እመጣለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቻው ቻው።